አረ አሌክስ እኔ በጣም አልቃሻ ነኝ። መተውና አዲስ ሴት መሆን እፈልጋለሁ ግን አቃተኝ። በጣም ጥሩ። ይህንን ቪዲዮ ውስጥ ያለማቋረጥ ኮፒ ሊንክ እና ሼር ሪፖስት እያደረጋችሁ ተመልከቱት። በተለይ ለሴቶች ጉዳይ አባላቶች በሙሉ ብትልኩላቸው ጥሩ ነው። ሴቶች በሙሉ ይህንን መስማት አለባቸው። የሆነን ሰው እንባ እናብሳለን ማለት ነው። አሁን አልቃሻ ነሽ አይደል? ወይም በትንሹም በትልቁም ባሳለፍሽው በሆነብሽ በወደቅሽበት በደረሰብሽ ነገር ምክንያት ደጋግመሽ እያለቀሽ ሊሆን ይችላል። ነገር ግን አንድ ጥያቄ ልጠይቅሽ እስቲ። አሁን እኔ ለአንቺ አንድ ቀልድ ብነግርሽ ትስቂያለሽ አይደል? ከዛ ያንኑ ቀልድ መልሼ ደግሜ ብነግርሽ ወይ ይሄንን ቀልድ እኮ አውቀዋለሁ ነው የምትይኝ። አትስቂም። በአንድ ቀልድ ሁለት ጊዜ እንደማትስቂው ሁሉ በደረሰብሽ በሆነብሽ እያለፍሽበት ባለሽበት መንገድም ደጋግመሽ ማልቀስ የለብሽ። አሁን ሊያስለቅስሽ የሚችል ጉዳይ ውስጥ ካለሽ አልቅሺ እስኪወጣልሽ ድረስ። እንደፈለግሽ ጩሂ፣ አልቅሺ፣ ወየው በይ፣ እንደፈለግሽ እበጂ በዛ ጉዳይ። ከዛ ጨረሺ። አንዴ ባለቀሽበት ጉዳይ ደግመሽ ስታለቅሺ ራስሽን እንዳታገኙ። አንዴ ያስለቀሰሽ ነገር አንዴ ነው በቃ። ቀና ብለሽ በሁለት እግርሽ መቆም ይጠበቅብሻል። ያም አልኮ ይጠዘጥዛል። ነገሮች ሁሉ ቀላል አይሆኑም። ህይወት ቀላል ሆነ አይደለም። እኛ ጠንክረን ነው ህይወትን ከፍ ባለ ደረጃ ጠንካራ ሆነን ልናሸንፍና ከምንም በላይ ከፍ ብለን ልንበር የምንችለው። ስለዚህ ልክ እንደ ደራሽ ውሃው ቀለል እስኪል ድረስ ረገብ እስኪል ድረስ አትጠብቂ። ወንዙን ለመሻገር ወንዙን ስትሻገር እግርሽ ሊቆስል ይችላል፣ ልትደሚ ትችላለሽ፣ ከድንጋይ ድንጋይ ሊያላጋሽ ይችላል። ነገር ግን መሻገርና መሻገር ብቻ ነው ያለብሽ። ካልተሻገርሽ ወደኋላ ነው የምትቀሪው። ማንም ሰው እዚህ ምድር ላይ ደካማን ሰው አይፈልገውም። ማንም ሰው። ህይወት ራሱ ለደካማዎች ቦታ የላትም። ደካማ ልፍስፍስ፣ በነገሮች ሁሉ የምትልፈሰፈሺ፣ እንባሽ ሁሉ በቀላሉ የሚመጣ ከሆነ የማንም መጫወቻና መቀለጃ ነው የምትሆኝ። ስጀምር ሁሉም ሴቶች መስማት አለባቸው ያልኩሽም ለዛ ነው። ብዙ ጊዜ ወንዶች ይሄን ያደረጉት። ወንድ ልጅ እንባውን በቀላሉ ለማንም አያሳይ። የወንድ ልጅ እንባ በጣም ውድ ነው። በጣም የፈለገ ቢከፋው የፈለገ ነገሮች ቢጨልሙበት ፊት ለፊትሽ መጥቶ ሲያለቅስ አታገኙ። ሴት ልጅ ደግሞ በተፈጥሮዋ እንባዋ፣ መከፋቷ፣ መጎዳቷ ሁሉ ነገር ፊት ለፊት ነው የሚታየው። የተፈጥሮ ጉዳይ ነው። ወንዱ የተሻለ ወይም ሴቷ ቀሽም ሆነ አይደለም። ህይወት የሰጠቻቸው ተፈጥሮ ነው። ስለዚህ ተፈጥሮሽን እንዴት አድርገሽ መቆጣጠር እንዳለብሽ ካወቅሽ እንባሽን፣ መጎዳትሽንና መሰበርሽን እንዴት አድርገሽ እንደምትቆጣጠር ይገባሻል። ስለዚህ ከዚህ ሰዓት ጀምሮ ማልቀስ ያለብሽ ጉዳይ ላይ ደብና አድርገሽ አልቅሺ። ሰው ምን ይለኛል ሳትይ ጩሂ፣ ይውጣልሽ፣ እበጂ። ከዛ በኋላ ግን በዛ ጉዳይ ላይ ደግመሽ ማልቀስ አይደለም፣ ያንን ጉዳይ ደግመሽ ማንሳት የለብሽም። ወርቅ ይቆሽሻል እንጂ ዋጋው አይቀንስም። የፈለግሽውን ያህል ብትጎጂ፣ የፈለግሽውን ያህል ብትሰበሪ፣ የፈለግሽውን ያህል ከሰውነት ጎዳና ብትውጪ፣ ከሰው ሁሉ ኋላ ብትቀሪ፣ ህይወት የማይገባሽን ነገር እንደሰጠችሽ ቢሰማሽ እንኳን የሚገባሽን ነገር ራስሽ ሄደሽ መውሰድ አለብሽ። ማንም ፍትህን አይሰጥሽም። ባስለቀስሽ ጉዳይ ላይ ቁጭ ብለሽ ብታለቅሺ ማንም ለአንቺ ግድ የለው። ሊያድንሽ፣ ሊያተርፍሽ፣ ሊያጽናናሽ፣ ሊያበረታሽ የሚመጣ ማንም ሰው የለም። ራስህ ሰርተ ጥረ ግረ ብላ የተባለው ለሰው ልጅ ለስራ ብቻ አይደለም። በህይወት ውስጥ ለሚገጥምህ እሳት፣ ከባድ ፈተና ሁሉ ራስህ ጥረ፣ ራስህ ተፍጨርጭረ፣ የራስህን ፍትህ ራስህ ውሰድ ማለት ነው። ስለዚህ እያስለቀሰሽ ያለው ጉዳይ ምንም ይሁን ምን ደጋግመሽ እዛ ጉዳይ ላይ አትሽከርከሪ። ሙቭ አድርጊ፣ ተንቀሳቀሽ። ወደፊት መራመድሽን እርግጠኛ ሁኚ። ወደፊት እስከተራመድሽ ድረስ የማይቀየር ምንም ነገር የለም። እንኳን ያስለቀሰሽ ነገር አንቺ ራስሽ እንኳን ትቀየራለሽ። በመልክ በቁመና በብዙ ነገር ትለወጫለሽ። ጊዜ የማይፈታው ምንም ነገር የለም። ራስሽን ከአንድ ጉዳይ ጋር ብቻ የፍጥኛ አስረሽ አታሰቃዩ። ነፃ አድርጊው፣ እስቲ ልቀቂው። የተሻለ ህይወት ይገባሻል። የተሻለ ደስታ ይገባሻል። የተሻለ ከፍታ ይገባሻል። ከፍታውን የምታገኙ መጀመሪያ ራስሽን ካሰርሽበት ገመድ ማላቀቅና መፍታት ይጠበቅብሻል። ማንም ሊፈታሽ አይመጣም። ራስሽ ነሽ ለራስሽ ያለሽው። እያስለቀስሽ ያለው ጉዳይ ደጋግሞ እንዲያስለቅስሽ ከፈቀድሽ ችግሩ አንቺ ራስሽ ነሽ ማለት ነው። አንድ ያልቅሽ ከዛሽ ቀንጥረሽ ጣዩ። ማንም ይሁን ማን ሟች መሆንሽን አትርሺ። ከሞትሽ ማንም ነው የሚረሳሽ። አፈር ነው የምትሆኚው።
ልትበሰብሽ 3 ቀን ብቻ ነው የሚበቃሽ። ሁሉም ነገር ከንቱ ነው። ስለዚህ ሟች የሆነ ስጋ ለብሰሽ አንድ ጉዳይ ላይ ብቻ ቁጭ ብለሽ ለምን ራስሽን ታሰቃየዋለሽ? ለምትሞጪው፣ ለሚያልፍ በደቂቃ ውስጥ ሁሉም ነገር እንዳልነበር ለሚሆነው ለማን ነው ግድ የሚሰጥሽ? ለየትኛው ህይወትሽ፣ የትኛው ዘላለም ለምትኖሪው ነው? 1 ሳምንት ኑሪ፣ 1 ቀን ኑሪ፣ ወር ኑሪ፣ ዓመት ኑሪ፣ የምታውቂው ታሪክ የለም። ስለዚህ የሚያስለቅስሽን ነገር እርግፍ አድርገሽ ጥለሽ ወደፊት መሄድ፣ የሚያስደስትሽን ነገር አገኘሽ ተደስተሽበት ወደፊት መሄድ። ሁሉም ነገር አላፊ ነው። ሁሉም ነገር ጥለሽው ነው የምትሄጂው። ስለዚህ ከዚህ ሰዓት ጀምሮ ይሄንን ቪዲዮ ካየሽበት ደቂቃ ጀምሮ ተኝተሽ የምታለቅሽ እንዲሆንኩኝ፣ እንዲደረሰብኝ፣ ይሄ ደረሰብኝ፣ እንዲተበደል፣ አለቀልኝ፣ አበቃልኝ እያልሽ የማይገባሽን ህይወት እየኖርሻለሽ በሙሉ ከዛሬ ጀምሮ ብድግ ብለሽ መቆም ጀምሪ። ግፋ ቢል ሞክሪ። ሞክረሽ ላይሳካልሽ አይችልም። ስትሞክሪ ሁልጊዜም ቢሆን ፈጣሪ አብሮሽ ነው ያለው። ለሚጥር ሰው ሁሉ ፈጣሪ ይጨምርለታል። ስለዚህ ከዛሬ ጀምሮ ቀና በይ። ከፈንጂ ወረዳ ውስጥ ለቀሽ ውጪ። ከጎዱሽ፣ ከሚጎዱሽ፣ የህይወትሽ ዋጋ ካልገባቸው ሰዎች ለቀሽ ውጪ። አሁኑ እንባ ጥሩ ነው፣ ውስጥን ያጥባል፣ የተሻለም ያደርግሻል። ነገር ግን ሲበዛ ደግሞ መርዝም ነው። ራስሽኑ መርዞ ያጠፋሻል። ስለዚህ እንባሽን ለኃይል ተጠቀሚበት፣ ለነዳጅ። እስከ ዛሬ ያለቀሽው ይበቃል። አሁኑኑ ከወደቅሽበት ተነሽና ጭንቅላትሽ ውስጥ ያሉትን ነገሮች ሰረዘሽ እንደገና መጻፍ ጀምሪ።